ትኬት ምን እንደሆነ አሳያለሁ። ስማ እኔ ላይ ነው ቺት ያደረከው? አዎ ንዝንዝሽ ሰልችቶኛል። አረ መረራህ አይደለ? አንተም ብሎ ፍቅረኛ ደግሞ የገዛውልህ መነጽር አምጣ። ለምን ግላኮም አይደለም አቧራ አይነት ጥፍት አያደርገው? አረ ነው እንዴ አምጫሽ ወራቤ። ለምን ብርድ ሳምባሽ ነው ያስተፋሽም? እሺ ሰባቱንም ጉዴን ታመጫለሽ። አረ በቃ ምሳ ሰዓት ከአራት ሰዓት ይዛባባል። አምጣ ሰዓት። አረ ነው አንቺ ጸጉሬና አንቺ ጸጉሬና ተሰብቻለሁ። በእናትህ ወጥቼ እሰጣለሁ። እንዴት አንጫ ቦርሳውን ታዲያ ደግሞ እኮ የሚቆጨኝ ቆዳዬ ተገፎ ይሰራልሽ ቦርሳ ማለት ነው የሚቆጨኝ። እሺ ካሁን በኋላ አጠገቤ እንዳደርስ ነግሬያለሁ። ወንጀለኛ እናንተ ምን ኢንስፔክተር በደንብ አድርጋችሁ ጥፍልግ አድርጋችሁ ሰሩ። ኧረ ተይ የኔ ፍቅር፣ ኧረ ተይ። እኔ በአንቺ ፍቅር እንደዛ ስመካ አንቺ ትያሽ ቡምሻ ካላካ ቡምሻ ካላካ ይላል እንዴ? አይ እኔ ፍቅር ለአንቺ ብዬ ለፍቅራችን እኮ ነው ሁሉ ነገር ውስጥ የገባሁት። እኔ እንደሆነ ካሁን በኋላ በርቀት በረጅም እንጨት ከሩቅ አለካም። እሺ ለዚህ ነው በሬን ያደረኩት ማለት ብሬ የሰረኩት። አንቺ ፍረስራሽ በእኔ ገንዘብ ተሰርተሽ አንቺ ፍረስራሽ እሰይሽ እንኳን ጥፍልግ አድርጋችሁ ሰሩት። ታዲያ ስሚ አንቺ ይኸውልሽ ቤተሰብ ከሆንሽ ለከባድ ምርመራ ካናዳ ልንወስደው ስለሆነ ላሳውቅሽ ብዬ ነው። ሂድ አንተ ሂድ። ካናዳ ፍቅሬ አንተ ለኔ ብለህ ስትታሰር ካናዳ እኔ አንተን ልከዳ አላደርገውም። ሳጅን ምነግርህ ነገር አለ። ተባባሪ ነኝ፣ ተባብሬያለሁ፣ ቆንጠራ ሞርጃለሁ። ገናሽ እኔ ነበርኩ። እኔንም ውሰደኝ ካናዳ። ውሸቷን ነው ፍቅሬ። ካናዳ የሆነሽ ምሽት ቤታቸው ልክ አይደለም፣ ብዙ ነገራቸው ልክ አይደለም። ይቅርብሽ ፍቅሬ እባክህ። አይሆንም የኔ ፍቅር እመጣለሁ። አንተ እዛ ካናዳ ስትሰቃይ እኔ የምችለው ይመስላል? አይሆንም፣ ለእኔ አድርገው። እመጣለሁ። ቆጣ ያንቺ ጣራለሽ ፍቅሬ። ማን ነው ካናዳ? ማን ነው? ሳጅን እባክህ ተባበረኝ። እኔ አባሪ ተባባሪ አናባሪ ነኝ። እባክህ ተባበረኝ። ምን ይሻለኛል? ምንም እኮ ጊዜው ራሱ እኮ መጥራት አንተ ገለኝ ነበር እኮ። በጣም ሶሪ አም ሪሊ ሶሪ። ለራሴን እዛ ሰልፍ ሶስት እጥፍ ሆኖብኛል። እዚህ ገፈትረኛል። ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ ወደዛ እየሄድክ ስለሆነሽ። ፓሪስ ፈረንሳይ ፓሪስ ያ ፍራንስ ፓሪስ። ምን ልጅ ያላሙዲ ልጅ ነኝ። ያላሙዲ አልተረፍኩም። ወገቤን ያዘኝ ወገቤ። ያላሙዲ አይኔንም እኮ አልቻልኩም። እጄ ዞሯል። አላሙዲ ኧረ አይዞሽ። ኧረ ኤኒዋን ሄልፕ 911። እጄ ዞሯል። 911 አልፈልግም። ብር ነው የምፈልገው። ገንዘብ ብር ስጠኝ። ብር? አዎ። ኦኬ ስንት? ዲስኬ ተንሸራቷል። ኢትስ ኦኬ ስንት? 1000 ብር። ኦኬ ይቻላል። ችግር የለም። 2000 ብር ይቻላል። ችግር የለም። 100 ሺህ ብር። ኢትስ ኦኬ ይቻላል። እሺ ያልከው? ቆይ 20 ሚሊዮን 100 ሚሊዮን። ወይኔ ይገርም ነው ግን እኔ ተአምር እንዴ! የምን አንተ ነው ያለህና አንተ ነው የሚባለው? አንተ ቤት ኢኮ ነው መጨረሻው አይደል? አንተ ወንድም አሞርቲዝ አለ እንዴ? ምን ወንድም ነው? ምንድነው የምታወሪው? ወንድሜ ቤት ሜ ኢኮ ነው መጨረሻው። ኧረ በእናትህ ጊዜ የለኝም። የምናባሽ በእናትህ ነው። በእናትህ እስቲ ቤት ከከነ መጥቶሽ በቃ እኔ ማለት ትውን ነው። እሺ ብታረጋ ታጎራኛለህ ባሪ። እሺ በቃ መጣ። እሺ ሰርጋት እንጀምር። አዎ እንግዲህ ትጀምሩልኛላችሁ፣ ትሳሳሙልኛላችሁ። አሁን ትሳሳሙልኛላችሁ። ትሳሳሙልኛላችሁ። እናትዬ ቀረጻ ላይ ነው። ወጣትኝ ወጣለሁ ግን መሳሳም የለም። እኔ ግን ትሳሳምን። እሺ እንትን ታደርጊልኛለሽ። ምንድነው ደረቷን ትዳብስልኛለህ። ደረቷን ዳብሰህ ምናምን ነው የምትጀምረው። ደረቷን እየዳበስካት ትጀምራለህ። አንተ ህሊና ከታዘዘልህ ዳብሳት። ስራ አይደል እናትዬ? በቴክኒክ ይገባል አልኩሽ እኮ በቴክኒክ ስለሚገባል። አዎ እና እኔ ዳብስለታ። እኔ ቁረጠኛ እኔ ልዳብስለት እንዴ እናትዬ? ስራን ያዝ ነው አልኩሽ እኮ። እኔ አስብለትም። እሺ አሁን በቴክኒክ ይገባል። አንዴ ወጣ በይልና ትመለሻለሽ። አንዴ ወጣ በይ። ይቅርታ በጣም አሁን ምን ታደርገኛለህ? ሳማት ራስ ሳማት። ምን ነው ቢቀር እንጀራ አይቀርም? ስራ አይቀርም እንዴ? ሳማት ይላል እንዴ? ምን ሆነሽ? ምንድነው? ምን እሺ? ዝቅ በል ምንድነው? ተኩስ ነው? ጦርነት አንዴ ያፈነዱ። ዝቅ በል እንዳይተፈናጠረ። እሺ ያምሻል እንዴ? ቅመሻል እንዴ? ማን ይቀመው? እኔ ጫት በደረሰበት ነው ማልደርሰው። ማን ቀምሻለሽ? አጥሰሻል? ጭስ ምናምን ወፍ ምሽቱን ተገናርገው እኮ ነው ያጠቁን የመጡት። ቀን እኮ ነው። የምን ጨለማ ነው? ተማይ ነው። ከለላ ተደበቅ ብያለሁ። ተደበቅ። እባክህ ፀሐይ ጎርፎ ነው እንዳይወስድ። ተከለል እንዴ ናቲ፣ ምንድን ነው አይነሽ? ምን ሆነሽ ነው? ኧረ እሱ ነው አሁንም ዛሬ የሚመታሽ?
ይሄ ማይመከር ምንድነው? በቄስ አልቀሩ በሽማግሌ አልቀሩ አይመከርም እንዴ? ልጅ ቆይ ምንድነው እንዴ? ጣትሽ ምን ሆነሽ ነው? ነከሰኝ። ይሄ ልጅ ምን ይሻላል እንደው በእናትሽ። አሁን የት ነው ያለው? የት ነው ያለው? መኪና ውስጥ ነው ያሳየኝ። የት ነው ያለው? ቆይ እንዴ ይሄ ምንም አይመከርም። አንተ እንደው በቃ አላርፍም አልከ። አንተ ምን ሆነ ነው እንዴ? አንተ የሞት ደሞ ነው መታቱ የእንት ማለት አቅታ ነው እንዴ? አንተ ደሞ አታፍሪም እንዴ? ተመለስ ልጁ እንደዚህ አጉል አድርገሽ አስተኝተሽ ደሞ ታሪያለሽ እንዴ? ይኸውልሽ ቲክቶከሩ ጀለሴ ሞቶ ነው። በደንብ አድርገሽ አስለቅሽልኝ እንዳይወደድብህ። ችግር የለውም። እንዴት ስራ ጀምሪ። የጆ ጓደኛ ሞቅ አድርጊው። አረ ምን ትሆንልኝ? ምን ልሆንልህ ነው ነገሩ? የኔ ጠንበለል፣ አረ የኔ ጠንበለል፣ የኔ ከርታታ። አረ ምን ነው? አረ ስንቱን ችለኸው? አረ ዋርኒንጉን ችለኸው? አረ ሪፖርቱን ችለኸው? አረ ምን ልሁን? አረ ልቀቅ። ምን ሆኖ ነበር የሞተው? ወጋ አድርጉት። አረ ወይኔ ወጋ አረገው። ታዲያ ምን ዋጋ አለው? ጋድ ስክሮል አረገው። ወይኔ የኔ ጠንበለል። እስቲ ግባለት እስቲ ይገባለት። አረ የኔ ጌታ ሱራ እንደብልኝ ምንድን ነው? አንበሳ ወረደ። ለአርባ ሞላ በለኛ። አረ ለ80 የሚተርፋል። አረ 500 ፎሎወር ምን ያርግ? አረ ቆራሌው አረ ጎይ ብረምጣር ማን ቆርቆራ ያለው ቆራሌው ወይ ማማዬው እቺ ስንት ትላለህ? መጥቷል። 4 ብር ይመችሻል? አረ እባክህ 40 ብር ያወጣል። ምን ነው ይሄን ሳሸው ጂኒ ይወጣል? እሺ እንጨምርና 50 ብር ስጠኝ። 10 ሳንቲም አጠቃላይ 3 ብር ከ20 ይመችሻል? ምን ነው ኢትዮጵያ ላይ ታኛል እንዴ? ፊቴ ህፃን ልጅ ሲመስል ታታለለኝ እንዴ? እሺ እንጨምርላለሁ። ይኸው ስሙኒ። አረ ከፍ በላንት ሰውዬ እንዴ! ይኸው ይሄን ጨምርኩልህ። ምን ነው እናቴ እያጠለላችሁ ነው እንዴ? ይባሉ መረቃ ትበሉማ። ይሄን ጨምሬልህና 50 ብር ይስጠኝ። እናቴ ጎጆ ወጣሁ እኮ ሌላ ምን ቀር? ሲስተር አለች። እሷን ግን በስሙኒ ነው የምሸጣት። እሷን በስሙኒ ከምገዛ አንቺ ትሸኛለሽ። ሁለቱም በቁጥጥር ስር ናቸው። ምንም ያመልጠኝ የለም። ስራዬን በደንብ ነው የምወጣው። በጣም በጥንቃቄ አደገኛ የትኛው እንደሆነ ብቻ ምልክት ስጪኝ ቦስ። ጥቁር የለበሰው ይታይሻል? አዎ ይታየኛል። እሱኛው ባለቤት የምትገዢው ነጭ የለበሰው ነው። ምን ቦስ? ሚሽን ፌልድ